ኧረ ደግፉት። ይሄ አይዞን ወንድሜ አይዞን። ና ወንድሜ እባክህ ና እባክህ አይዞን። እንዴ ወንድም አገኝ ታምሩ ወይ ታምያ ምን ገጠመ? ወይኔ ነው ፈጣሪ ላከልኝ አብሮ አደገ። ምን እባክህ ግንበኛ እንደሆንኩ ታውቃለህ? አዎ ቴክኒክና ሙያ ተመረዛ እንደገባ ሰምቻለሁ። ምን አዲስ ሄደ ነበር ረዳት ቀጥሬ ሙሉ ብሎክ ትግሬ ያለቀቀብኝ መሰለህ። ተቆርጧል እኮ ነው ማለት። አይዞህ እኔ ያለሁ ታውቃቸው እኮ ነርሷን ዶክተሯን አስቀድሙ ይባላል። እኔ ያለሁ ደግሞ ነጭ አለበሱ። ምን ሰገራ ለማመላለስ ነጭ ለምንድን ነው እንዴ? እንደ ዶክተር እኩል ትሪት ማድረግ ጀመሩ ማለት በጣም አሪፍ። ግን እባክህ ነገር አስቀድም። እኔ ነኝ ዶክተሩ፣ እኔ ነኝ ትሪት ማድረግ ወንድሜ ና። አንተ ነህ እንዴ? አዎ እኔ ነኝ ትሪት ማድረግ ና። እሺ ቆይ አላመንከኝ ሞራል ሆነ እንዳይሆን በኋላ እንዳይነሳበት ተመልሶ ሞራል ሆኛ አይደለም የሰው ልጅ በሁለት መንገድ ይደናል። አንድ እንዳልከው ትሪት ተደርጎ ታክሞ፣ ሁለተኛ ደግሞ ደንግጦ ዶክተር ነኝ አልክ፣ ደነገጥኩ፣ ለቀቀኝ። አስደነግጠው እንደምታየው ነው። ስማ ሰፈር ውስጥ ጩጬ እያለ እናትና አባቶቻችን ካልተማራችሁ ልክ እንደበላቸው ልጅ ታምሩ አለት ራሱ ናችሁ ነው የምትቀሩት ተብሎ ምሳሌ የሚሰጥብህ ልጅ ካላከምኩ ትለኛለህ። አቆይ እንዴት ነው የምታስቡት? የሰው ልጅ ተምሮ የማይለወጥ ነው እንደሚመስላችሁ? እኔ እናንተ ከተገናኘን እኮ 10 ዓመት አልፎታል። 10 ዓመት አልፎታል። ግን የሚለወጥ ሰው ያስታውቅ ነበር። አንተ ደግሞ ፍንጭ ራሱ አትሰጥም ነበር። ወደ ታች እንጂ ወደ ላይ እንኳን የምትሆን አይመስለኝም። በጭራሽ እንዲህ ከሞከር ካይጥ ላይ ዝንጀሮ ላይ አብሮ አደገ ላይ እኔ ላይ ልትሞክር ወንድም አገኝ ላይ ሙሉ የዛ ሰፈር ሰዎች ማይሙች ናችሁ። ያንተኛው ደግሞ ተለየብኝ። አህያ ኢዲየት አይደል? ኢዲየትና አህያውኝ በህይወት ልቆይ ተው እንጂ ልታከም እኔን ወይኔ